በሀገራችን ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚውን ለማድረግ ባለፉት ተከታታይ 6 ዓመታት በንቅናቄ አረንጓዴ አሻራ ችግኝ ተከላ መርሃ ግብር ሲካሄድ ቆይቷል። በዘንድሮ ዓመትም ለ7ኛ ጊዜ በሀገር አቀፍ ደረጃ 700 ሚሊዮን ችግኞችን ለመትከል ታቅዶ ከእቅድ በላይ ማሳካት ተችሏል። በወረዳችንም ይህንኑ ግብ ለማሳካት ከ10 ሚሊዮን በላይ ችግኝ ለመትከል የታቀደ ሲሆን ከዚህ ውስጥም ከ1 ሚሊዮን በላይ የሚሆነው በአንድ ጀንበር የአረንጓዴ አሻራ መርሃ ግብር የሚተከል ነው። የስናን ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ድረስ ደመቀ በሰጡት ማብራሪያ ባለፉት ዓመታት የችግኝ ተከላ መርሃ ግብር በንቅናቄ ሲካሄድ መቆየቱን አውስተው በዚህ ዓመት የአረንጓዴ አሻራ ችግኝ ተከላ መርሃ ግብር በሁሉም ቀበሌዎች እየተካሄደ መሆኑን ገልጸዋል። በዘንድሮ የአንድ ጀንበር ችግኝ ተከላ መርሃ ግብር የተለያዩ ኢኮኖሚያዊ ጠቀሜታ ያላቸው ከ1 ሚሊዮን በላይ ችግኞች በ150 ሄክታር መሬት ላይ የሚተከል ሲሆን በአጠቃላይ እንደ ወረዳ ከ10 ሚሊዮን በላይ ችግኞች በመደበኛ ችግኝ ተከላ መርሃ ግብር የሚተከል መሆኑን ኃላፊው ተናግረዋል። በሀገር አቀፍ ደረጃ በአንድ ጀንበር 700 ሚሊዮን ችግኞችን ለመትከል መታቀዱን አውስተው በወረዳ ደረጃ በመትከል ማንሰራራት በሚል መሪ መልእክት ከ1 ሚሊዮን በላይ ችግኞችን ለተከላ መዘጋጀታቸውን የገለጹት ደግሞ የስናን ወረዳ አስተዳደር ጽሕፈት ቤት ኃላፊ አቶ ጊዜው ባወቀ ናቸው። እንደ እርሳቸው ገለጻ የአረንጓዴ አሻራ መርሃ ግብር ከተጀመረ ጀምሮ የደን ሽፋንን በማሳደግ የተራቆቱ አካባቢዎች መልሰው እንዲያገግሙ በማድረግ የአፈር መሸርሸርን በመከላከልና የአየር ንብረት ለውጥን በመቋቋም ጉልህ አስተዋጽኦ እያበረከተ መሆኑን ተናግረዋል። ማህበረሰቡም ችግኞችን ከመትከል ባለፈ ዘላቂነታቸውን ለማረጋገጥ አስፈላጊውን ጥበቃና እንክብካቤ እንዲያደርግ አሳስበዋል። የቅድመ ዝግጅት ስራዎችን ሰርተን ዛሬ ተግባር ምዕራፉ ላይ ነው የምንገኘው። የቅድመ ዝግጅት ስራም ስናደርግ የነበረው የተከላ ሳይቶችን የመለየት፣ ችግኝ የማዘጋጀት፣ ተካዩን የማዘጋጀትና ቦታ ክልሎ የማዘጋጀት ስራው በደንብ ተጠናቆ ቆይቷል። በዛሬው ዕለት ከ1.3 ሚሊዮን በ64 ሳይቶች ወይም ደግሞ በአንድ ከተማ ቀበሌና በ17 የገጠር ቀበሌዎች ላይ ለመትከል እሱን ዝግጅት አጠናቀን ቆይተን የነበረው። ተከላውም እንደሚታየው
ወረዳችን ያለው የመንግስት ሰራተኛና ከተማ ላይ ያሉ ነዋሪዎች ወጣው በይፋ ተጀምሮ የተከላ ፕሮግራሙ እየተከናወነ ነው የሚቀጥለው። ከተከላው ጎን ለጎንም ለሚተክለው ሰው መትከል ብቻ ሳይሆን የተተከሉ ችግኞች መጽደቅና ለታለመለት ዓላማ በተለይ በያዝነው ዓመት በመትከል ማንሰራራት የሚለውን መፈክር ታሳቢ አድርገንና ለተካዩ ግንዛቤ በመፍጠር ወደ ተግባር ገብተን ነው የምንገኘው። ይሄ የተከላ ፕሮግራም በየዓመቱ የሚቀጥልና እየተከወነ የሚገኝ ተግባር ነው። በተለይ ልዩ ትኩረት ሰጠን ይህንን የተከላ ፕሮግራም ማከናወን የጀመርነው ከ2011 ዓመተ ምህረት ጀምረን ነውና በየጊዜው በምንተክላቸው ችግኞች መጠኑ ቁጥሩ እያደገ እየጨመረ ነው የሚመጣና በተለይ በገጠራማው የወረዳችን ክፍል ላይ በየዓመቱ የሚተከሉ ችግኞች እንክብካቤ እየተደረገላቸው ጸድቀው አካባቢውን አልምተው የአፈር መከላከል ወይም ደግሞ መሸርሸርና የተፈጥሮ የአየር ሚዛንን በመጠበቁ በኩል ከፍተኛ የሆነ ዋጋ ስላላቸው ማህበረሰቡም የኔ ነው ብሎ አምኖበት እየተንከባከባቸው እየጠበቃቸው ከእንስሳት ንክኪ ነጻ ሆነው ተከልለው ያለበት ሁኔታ ነው ያለና ዘላቂ ለማድረግ መትከል ብቻ ሳይሆን ዘላቂ ሆኖ እንዲቀጥል እሱን ልዩ ትኩረት ሰጠን ከተከላ ጎን ለጎን እያከናወነ ያለ ተግባር ስለሆነ ይሄ ቀጣይ ተግባሩ አብሮ መቀጠል መቻል ያለበት መሆኑን ተግባብተን ይዘን ቀጥለናል። አዎ ባለፉት 6 ዓመታት የተተከሉት ችግኞች ለምተው አካባቢውን በተጋግጦ የነበረው ከፍተኛ የሆነ የአፈር መሸርሸር ሲያስከትል የነበረው እሱ ተከልቶ የአካባቢው ማህበረሰብን በተተከለበት አካባቢ የኔ ነው ብሎ አምኖበት ይዞት ከእንስሳት ንክኪ ሆነው በተለይ በተፋሰስ ከልሎ ቦታውን አልምቶ ይዞ በመገኘት በኩል ከፍተኛ የሆነ የአየር ንብረት ለውጥ አምጥቷል። በተለይ ሀገራችን ኢትዮጵያ ቀደም ላይ ከደን ሽፋኑ አኳያ ሲታይ ከ40% በላይ የሚሆነ የሀገሪቱ ክፍል በደን የተሸፈነ ነበር እና እሱን መልሶ ለመተካትና ወደዚያኛው የነበርንበት የአየር ለውጡን ለምርትና ምርታማነትን ለመጨመር ያመች ዘንዳ ልዩ ትኩረት ተሰጥቶ እየተሰራም ስለሆነ የአካባቢው ማህበረሰብም ደን በማውደም ደን በመንቀል በመንጠር በኩል እሱ ቁሞ አሁን ልዩ ትኩረት ተሰጥቶት እንክብካቤ እየተደረገለት ያለበት ሁኔታ ነው ያለ። ከዚህ ጎን ለጎን ደን ከሚለማበት ጎን ለጎን አትክልትና ፍራፍሬንም እንደዚሁ እያለማ የተጠቃሚነቱን በተለይ የደጋ ፍራፍሬ በአፕል ምርት ቸረፕሌም እና በሌሎች በመሰል የደጋ ፍራፍሬዎችም የማህበረሰባችንን ሕይወት እየተለወጠ ያለበት ሁኔታ ላይ ነው የምንገኘው። እሺ፣ በጣም እናመሰግናለን። የምስራቅ ጎጃም ዞን ትራንስፖርትና ሎጂስቲክስ መምሪያ ኃላፊ አቶ ላመስገን አልማው በችግኝ ተከላ ወቅት ተገኝተው ያስተላለፉት መልእክት በዞኑ ሁሉም ወረዳዎች የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በንቅናቄ የተጀመረ መሆኑን ገልጸዋል። ባለፉት ዓመታት የተተከሉ ችግኞች የአፈር ለምነትን በማሻሻል ምርትና ምርታማነት እንዲጨምር ከፍተኛ ለውጥ እያመጣ መሆኑንም ተናግረዋል። በአጠቃላይ በንቅናቄ ማህበረሰቡ የሚጀምርበት ቀን ነው። እንደ ዞናችን 25 ወረዳዎች አሉ። በሁሉም የ25 ወረዳዎች ከ2.8 ሚሊዮን በላይ ህዝብ አለ። የህዝብን የሚወክል ሰው በ25ቱም ወረዳ 228 ሚሊዮን በላይ የሚገመት ችግኝ ይተከላል ማለት ነው። በዚህ ዓመት እንግዲህ ችግኝ ሲተከል በተለይ ሞቶውን ስንመለከት በመትከል ማንሰራራት የሚለው ትልቅ ሀሳብ ነው ያለው። ትልቅ የታጨቀ አረፍተ ነገር ነው ያለው። ምን ማለት ነው? በመትከል ማንሰራራት ማለት ለኛ ክልል፣ ለኛ ዞን፣ ለስናን ወረዳ ትልቅ ትርጉም አለው የምንለው በአንድ በኩል የሰላም እጦት ውስጥ ሆነን በሌላ በኩል ደግሞ የልማት ስትራቴጂውን መሰረት አድርገን እየሰራን ያለን በመሆኑ ዛሬ የመልካምነት ቀን ነው። ዛሬ መልካምነትን የምንተክልበት፣ የጽንፈኝነት አስተሳሰብን ነቅለን የምንጥልበት፣ የጎጠኝነት አስተሳሰብን ነቅለን ጥለን በምትኩ አገራዊ አስተሳሰብ ያለው ትልቅ ነገር የምንተክልበት ቀን ነው። ስለዚህ ይሄ ቀን በጣም ትልቅ ትርጉም አለው። መልካም አባት
ዛፍ ተክሎ ያልፋል፣ መጥፎ አባት ነገር ተክሎ ያልፋል ይባላል። ስለዚህ መሆን ያለበት ይህ አስተምሮ ነገር ተክለን የምናልፍበት ሳይሆን ሰላም ተክለን የምናልፍበት መሆን አለበት። የስናን ወረዳ ዋና አስተዳዳሪ አቶ ወርቂሁ ሙሉ በበኩላቸው በወረዳው በተያዘው የክረምት የአረንጓዴ አሻራ መርሃ ግብር የታቀደውን ከግብ ለማድረስ ሁሉም ባለድርሻ አካላት በባለቤትነት ስሜት ርብርብ ማድረግ ይገባል ያሉ ሲሆን ማህበረሰቡ ሰላሙን ከማስጠበቅ ጎን ለጎን ችግኞችን በመትከል ኢኮኖሚያዊ ተጠቃሚነቱን ማሳደግ እንደሚገባው አቶ ወርቂሁን አሳስበዋል። በዘንድሮ ዓመት በወረዳችን እንደሚካሄደው በመትከል ማንሰራራት የአረንጓዴ አሻራ መርሃ ግብር ከዚህ በፊት በተለያዩ አካባቢዎች የችግኝ ተከላ እና ከቀበሌ የሚመለከታቸው አካላት በወረዳ ደረጃ የግንዛቤ ፈጠራ ሰርተን በዚህ ዓመት በእቅዳችን መሰረት ወደ 10.5 የሚሆኑ የተለያዩ ችግኞችን አዘጋጅተን ወደ ተግባር የመጣና ዛሬ መፋ ያስጀመርነው መሆኑን ነው መግለጽ እንፈልጋለን።